ይዋጉሃል፣ ድል አይነሱህም፣ ያሳዱሃል፣ አያጠፉህም፣ ይጠሉሃል፣ ይሸጡሃል፣ ከህልም ግን ሊያስቆሙ አይችሉም። እነሱ እጅግ ብዙ ናቸው፣ ሊበልጡ ግን አይችልም። በጠላት አትበለጥም፣ እግዚአብሔር ካንተ ጋር ነው። ሃሌሉያ! ተወዳጆች እንኳን እግዚአብሔር ጠርቷችሁ ህልም ኖሯችሁ ይቅርና ጠላት በማንነታችሁ የሚጠላችሁ የናንተን መኖር የናንተን መሳቅ የማይወደው ክፉ ጠላት ነው ያላችሁ። መጽሐፍ ቅዱሳችን በራዕየ ዮሐንስ ላይ እንዲህ ተብሎ እንደተጻፈ ይህ ክፉ ጠላት በታላቅ ቁጣ ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ የወረደ የሚዋጋችሁ የብርሃን ጠላት፣ የህይወት ጠላት፣ የእግዚአብሔር መንግሥት ጠላት ነውና ያሳዳቸዋል፣ ይዋጋቸዋል። እናንተን ግን ሊያሸንፋችሁ በፍጹም አይችልም። መጽሐፍ ቅዱሳችን በአንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ እንዲህ ተብሎ እንደተጻፈ እናንተ ከእግዚአብሔር ናችሁ አሸንፋችሁማል፣ በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። አያችሁ የድላችሁ ሚስጥር እንደሆነ ገባችሁ? ጠላት ምንም ቢበዛ ምንም ቢፎክር ምንም ቢያቀራራ የፈለገውን መሳሪያ ቢጠቀም ሊያሸንፋችሁ አይችልም። ምክንያቱም እናንተ ከእግዚአብሔር ናችሁ፣ ከእግዚአብሔር ተወልዳችኋል፣ እግዚአብሔር ከእናንተ ጋር ነው ያለው። ዓላማ ተልኮ የሰጣችሁ እሱ እግዚአብሔር ነውና በፍጹም ልትሸነፉ አትችሉም። እግዚአብሔር ከናንተ ጋር አለ ማለት ግን ጦርነት የለም ማለት አይደለም። የጠላት ክፋትና ተንኮል ይቀራል ማለት አይደለም። በዚህ ሁሉ ግን ታሸንፋላችሁ፣ በዚህ ሁሉ ግን ድል ትነሳላችሁ። የድላችሁ ምስጢርና ኃይል ራሱ እግዚአብሔር ነው። ለዚህ ነው ዳዊት ከብላቴንነቴ ጀምሮ ጠላቶቼ አሳደዱኝ አለ፣ እኔን ግን ድል አልነሱኝም። ጨጓራ ላይ የተቀመጠ የትኛውም አሲድ የጠላት ምንጭ ነው። እግዚአብሔር አነሳ። አሜን። አሜን። እግዚአብሔር አንስቶታል። ሙሉ ሰውነትሽን እግዚአብሔር ዛሬ ፈውሶታል። አሜን። አሜን። ፈውሶታል። አሜን። አሜን። ፈውሶታል። አሜን። አሜን። ከዘሮችሽ ላይ መርገምን እግዚአብሔር ሰብሯል። አሜን። ይሰበር። አሜን።